ጥያቄ ይሄ ሰላም ለማን ነው የሚያስፈልገው? ማን ምን አግኝቷል ከማለት በፊት ጥያቄው መሆን ያለበት ይሄ ሰላም ለማን ነው የሚያስፈልገው? ለኔ ነው? ላንተ ነው? ከማንም በላይ ይሄ የሰላም ስምምነት የሚያስፈልጋቸው ጦርነቱ በላያቸው ላይ እየዘነበ ጥይት እየዘነበባቸው ያሉ ተፈናቅለው ተርበው በጥይት ድምጽ ተሳቀው ላሉት ወገኖቻችን ነው ይሄ ሰላም መጀመሪያ የሚያስፈልገውና ይሄ ከሩቅ ለሩቅ ሆነ የምትታኮሰው የቃላት ጦርነት ብዙ አይገባኝም። ማን ምን አተረፈ የሚለው ጥያቄ እነዚህ ወገኖቻችን ናቸው ከማንም በላይ ያተረፉት። አተረፉ ባንልም እንኳን ሌላ ኪሳራ፣ ሌላ ተጨማሪ ጉዳት፣ ተጨማሪ እልቂት እንዳያገኛቸው ሆኗል። በዚህ ጦርነት በጣም የተጎዱትም እነሱ ናቸው። ትግራይ ክልል ያሉ፣ አማራ ክልል ያሉ፣ አፋር ክልል ያሉ ወገኖቻችን ናቸው ከማንም በላይ ይህን ችግር ተጋፍጠው ያለፉ። የዚህ ሰላም ስምምነት ተጠቃሚ በዋናነት እነሱ ናቸው። ስለዚህ የእነሱ ድምፅ ከሆነ አንተ የምታነሳው እረዳለሁ። አንተ የምታነሳ ያለው አውሮፓ ሆኖ አሜሪካ ሆኖ አዲስ አበባ ቁጭ ብሎ ስለ የተለያየ ፕሮፓጋንዳ ስለሚያነሱ ሰዎች ነው። እነሱ ሌላ ነው ኢንትረስታቸው። ሰላም ነው ወይ የሚፈልጉት ነው ጥያቄው። ለምን ጥያቄ አነሱ አይደለም የሚያነሱት ጥያቄ ግን ሪሊ ከተጎጂው ማህበረሰብ ፍላጎት አንጻር ነው ወይ ነው ጥያቄው መሆን ያለበት። ሰው ሆነ የመጀመሪያ ነገር ልትመኝ የሚገባህ ነገር ያለ ምንም ምክንያት በማያገባው ፖለቲከኞቹ በጠነሰሱት እና በጠመቁት ችግር ምክንያት ህይወቱም ያልፈው ኢኖሰንት ሲቲዝን የዋው ዜጋ በሰላም መኖር የሚገባው ዜጋ ምን አገኘ ብለህ ነው መጠየቅ ያለብህ የመጀመሪያ ከምንም ነገር በፊት። ሌሎች የፖለቲካ ጥያቄዎች በሙሉ በመነጋገር ይፈታሉ። መነጋገር ካቃተ ቀደም ብዬ ነገር ያለው በካርድ በምርጫ ስርዓት የምትፈልገውን ማግኘት የሚቻልበት ዘመን ላይ ነው ያለ ነው። አሁን መንግስት ችግር አለበት። መንግስትን ግን የምታስወግድበት መንገድ የሚሆን ፍላጎትን የምታሳካበት መንገድ ጠመንጃና ጠመንጃ ብቻ አይደለም ነው ጥያቄው። ምን ይሁን? እንዴት ሰው ጦርነት ለምን ቆመ ብለህ እንዴት ትቃወማለህ? እስቲ ንገረኝ። ኦኬ የኔ ማህበረሰብ እኔ የምወክለው ማህበረሰብ ተጎድቷል፣ ስጋት ላይ ነው ምናምን፣ ልክ ነው። እሱ ጋር ችግር የለብኝም። ሁሉም ለየራሱ ለቆመለት ማህበረሰብ ከማሰብ ከመስጋት የሚያነሳው ጥያቄ ስለሆነ እሱን አልቃወምም። ግን ምንድን ነበር አማራጩ ነው ጥያቄው። ኦኬ የሰላም ስምምነቱ ባይደረግ ምን አማራጭ ነው ያለው ነው ጥያቄው። መሬት ላይ እኮ እሳት የሚተፋ መሳሪያ የያዙ ሰዎች ናቸው ለ2 ዓመት ያክል አገሩን ሲያምሱት የነበሩት አይደል? ይቀጥል። እሱ ነው መጠየቅ ያለበት። ማን ምን አተረፈ? ኦፍኮርስ ፖለቲከኞቹ ሁለቱም አትርፈዋል። ምን ጥያቄ ያለው? ሁለቱም ስልጣናቸውን ሴቭ አድርገዋል። ማን ምን አተረፈ ስለ ፖለቲከኞቹ ከሆነ የምጠይቀኝ ቲፒኤልኤፍ እንዲጠፋ የተፈረደበት ቲፒኤልኤፍ ሰርቫይቭ አድርጓል። እንዲጠፋ የተፈለገው የብልጽግና መንግስት ሰርቫይቭ አድርጓል። ማን ነው የተጎዳው? ይሄ ነበር እኮ ስነግርህ ነበር 2 ዓመት ሙሉ ምናወራው ይሄ አይደል እንዴ? ይብላኝ ለድሃዋ ልጇን ለምታጣው፣ ባሏን ለምታጣው፣ ጦርነቱ ኢቭን ባልተዋጉበት ባልተሰለፉበት እላያቸው ላይ ቤት ለተናደው ወገኖቻችን፣ ህይወታቸው ለጠፋው ህፃናት፣ ሴቶች እነሱ ምን አትርፈዋል ከጦርነቱ? ስለዚህ ቢቀጥል ምን ያገኛሉ? ሌላ ደግሞ ሰው ሌላ ወገን እንዲሞት። ራስን በእነሱ ቦታ አድርጎ ማሰብ ተገቢ ነው ብዬ ነው ማስበው። ስለ ፖለቲከኞቹ ከሆነ ግን በደንብ አትርፈዋል። ይሄ ሁሉ ደም ፈሶ ይሄ ሁሉ ጦርነት ተካሂዶ ያለ ተጠያቂነት በነፃ ወጥተዋል። they saved themselves አድነዋል። ራሳቸው ፖለቲከኞቹ ድነዋል። ማን ምን እንዲያተርፍ ነው የምትፈልገው? የተደራደሩት እነሱ ናቸው። ጦርነቱን የሚያመጡት እነሱ ናቸው። ለሰላምም የተቀመጡት እነሱ ናቸው። እና ምን እንዲቀየር ትጠብቃለህ? ልክ እንደውም የኔ ስጋት ምንድነው? ኦኬ እነዚህ ሁለቱ ኃይሎች ከተፈራረሙ በኋላ ልክ ኦነግ ላይ እንደሆነው የኦሮሞ ነጻነት ሰራዊትና ከተማ የገባው ኦነግ እንዳይፈጠር ነው እንደውም መስጋት ያለብህ። ይህን ስምምነት ተቃውመው በረሃ ገብተው እንደገና ጦርነት የሚቀጥሉ ኃይሎች እንዳይኖሩ ነው መሰጋት ያለበት። ትጥቅ መፍታት ሲባል በቀደም ጀርመን ድምጽም ላይ ኢንተርቪው ሲያደርጉኝ ተናግሬዋለሁ። ልክ እጅ ወደ ላይ ብለህ በርብረህ ምናምን እንደምትቀማው መሳሪያ ማሰብ ትክክል አይደለም። ይሄ ጦርነት ያላለቀ ጦርነት ነው። ፕሮፓጋንዳ ላይ እንደምንሰማው አይደለም። በአንድ ወቅት አንደኛው ወገን የበላይ ይሆናል፣ በሌላ ወቅት ሌላኛው የበላይ ይሆናል ማለት ጦርነቱ አልቋል ማለት አይደለም። በሚባለው ልክ አንደኛው ወገን አሸንፎማ ቢሆን ኖሮ ድርድርም አያስፈልግም። ትጥቅ ለማስፈታት እኮ በቃ ምንም ድርድር አያስፈልግም። አስገድደህ መቀበል ትችላለህ፣ መማረክ ትችላለህ፣ ዋቴቨር። እንደዛ ነው ወይ ነው ጥያቄው? አይደለም። በጣም እንትኑን በፊት ኦልሬዲ ስምጥ ብለህ የገባህበት የፕሮፓጋንዳ አዘቅት መውጣት ሲያቀትህ እንደገና እየተወራጨህ ምናምን አንደኛውን ወገን ኃይለኛ ለማድረግ መሞከር ነንሰንስ፣ ልክ አይደለም፣ ትክክል አይደለም። በበጎ መንፈስ መቀበል ነው የተሻለ የሚሆነው። የችግራችን ምክንያት እነዚሁ ኃይሎች ቢሆኑ
ግን at the end of the day ደግሞ እንትኑ ገብቷቸው የማይወጡት ችግር ውስጥ እንደገቡ ገብቷቸው ኦር የራሳቸውን ስልጣንም ካልኩሌት አድርገው ይሁን whatever በፈለገው መንገድ አትሊስት ተጨማሪ ሰው እንዳይሞት ምክንያት ላለመሆን ቁጭ ብለው ተደራድረው ሰላም ማምጣታቸውን በቀና ነው መቀበል ያለብን ብዬ ነው ማስበው። እኔ ከነዚህ የፖለቲካ ቡድኖች ከመንግስት ሳይድም ያሉት ሲሆን ከትግራይ ክልል ሳይድ ያሉት እነሱ ካተረፉትና ከከሰሩት በላይ ነው የሚያሳስበኝ እንደ ህዝብ ያተረፍንና የከሰርነው ጉዳይ ስንት ሰው ነው የተገበረው ለዚህ ጦርነት እሱን ማሰብ ተገቢ ነው። እና እኔ አሁን የምትላቸው ለምሳሌ ተቃዋሚዎቹ በህወሓትና በትግራይ ክልል ህዝብ መካከል ልዩነት የለም ብለው ሲነግሩን የነበሩ ናቸው አይደል? ታዲያ ልዩነት ከሌለ ዋይ ዛት ትረስት ማያደርጉት ቲፒኤልኤፍ ወገኑን አሳልፎ ይሰጣል ማለት ነው ጥያቄው። እሺ በህወሓትና በትግራይ ህዝብ መካከል ልዩነት የለም ስትል ኖራ አንተ ስላልገባህበት ነው ስምምነቱ ልክ የማይሆነው። ምን ማለት ነው? ህወሓት ማለት የትግራይ ህዝብ ነው ሲሉን የነበሩ ናቸው አሁን የሚቃወሙት አይደለም? ሶ ታዲያ በቃ ህወሓት ነው ተደራድሮ ሰላም ያመጣው። ሶ ምን መጣና ነው አሁን ተቃዋሚ ሆነው የሚቆሙት? ምን መጣና ነው ህወሓትን ኢሬስፖንሲብል አድርገው የሚያስቡት? መጀመሪያ በራሳቸው ምላስ ነው የሚታሰሩት። ልክ አይደለም። አንድ ነገር ግን አንደርስታንድ ማድረገው ሊሰጉ ይገባ የነበረው ብዬ ማስበው ኦኬ ህወሓት ሙሉ ለሙሉ ትጥቁን ያስረክባል ቢሆን ኖሮ ስጋታቸው ልክ ነው። ግን አሁን ስምምነቱንም አይተው ከሆነ በዛ መንገድ አይደለም። አንደኛ መሬት ላይ ያለው ሁኔታ ተረጋግጦ በሁለቱ ሚሊተሪ ሲኒየር ኮማንደሮች ድርድር ተደርጎ ነው የሚፈጸመው። ሁለተኛ የትግራይ ክልል ከዚህ በፊትም ስናገር የነበረው ህወሓት ትጥቅ ይፍታ ምናምን ሲባል ኦኬ የትግራይ መከላከያ ኃይል የሚባል ልክ አይደለም መጀመሪያም ጀምሮ ላይ የነበረው ነው። በደም ሰምተው ከሆነ የትግራይ ክልል ልዩ ኃይል ግን መብቱ ነው ትግራይ ክልል። ይሄ በቃ አንተ የምትሰጠው እኔ የምሰጠው የምንከለክለው ነገር አይደለም። ልክ አማራ ክልል፣ ኦሮሚያ ክልል፣ ሌላው ክልል እንደሚኖረው ሁሉ የትግራይ ክልል ህዝብም ይሁን መንግስት ልዩ ኃይል የመኖር መብት አለው። ሶ ያንን የሚያጠፋ ስምምነት አድርጌ አላየሁም ስምምነቱ ሳየው። ፕላስ ትናንትና ደግሞ የአቶ ሬድዋንን ንግግር ሰምተው ከሆነ ይሄን የሚያከብር ነው። ከዚህ በፊት ነው ስናገርም በዚህ መንገድ ነበር የምረዳው። የሰላም ስምምነትን ስረዳ በዚህ መንገድ ነው። ጠቅላላ ትጥቅን አስረክበ ትረስት የሚባል ነገር አለ። መተማመን አለባቸው። መተማመን በሌለበት ሁኔታ ዝም ብሎ የትግራይ ክልል ኃይሎች ትጥቃቸውን አስረክበው ወደ ቤታቸው ይሄዳሉ ወደ አዲስ አበባ ይዝናናሉ ብዬ አልጠብቅም። ሶ ከማንም በላይ ደግሞ እዛ ጋር ያሉት ጦር ሜዳ ያሉት ሰዎች ህይወታቸውን ለመስጠት ተዘጋጅተው ሲፋለሙ የነበሩት ሰዎች የትግራይን ህዝብ ችግር አጠገባቸው ሲያዩ የነበሩት እነሱ ናቸው። አምሹር ምንም ቢሆን ሰዎች ናቸው። ለገቡበት ችግር መረዳት ያቅታቸዋል ብዬ አላስብም። ትግራይ ህዝብ ላይ ያመጡት ችግር ምን እንደሆነ ይስቱታል ብዬ አላስብም። አጠገባቸው የሚያልቀው የሚረግፈውን ሰው እያዩ ሰላም ያድራሉ ብዬ አላስብም። እና ያልሆነ ስምምነትም ውስጥ ይገባሉ ብለህ ስለ በሞቀ ቤት አውሮፓ አሜሪካ ቁጭ ብለህ እዛ ጋር በረሃ ላይ ችግሩን እያዩ ችግሩን ተካፍለው አብረው የቆዩት ሰዎች የወሰኑትን ውሳኔ አዚፍ ለትግራይ ህዝብ የሚጎዳ ይሆናል ብለህ ማሰብ ራሱ ይከብዳል። ሞራሊ ኢትዮጵያ መንግስት ህወሓትን ከአሸባሪነት ይፍቃል ያነሳል። ቲፒኤልኤፍ በኩል ደግሞ ከሌሎች አማጽያን ጋራ ያደረገውን ግንኙነት ያቋርጣል ማለት ነው። ግልጽ ከሆነ ከኦሮሞ ነጻነት ሰራዊት ጋራ የተፈራረመው ህብረት አለ አይደል? እሱን በይፋ በቃ ያነሳላ አቋርጫለሁ ማለት አለበት። መግለጽም አለበት፣ በተግባርም ማሳየት አለበት ማለት ነው። አሁን ተግባሩ ላይ ያለው ሁኔታ መሬት ያለው ሁኔታ ተገምግሞ ያሉበት ምክንያት እኮ እሱ ነው። እሺ ሁለቱም ሪሊ ለስምምነቱ ታማኝ ናቸው አይደሉም የሚለውን እርስ በርሳቸው ይተዋወቃሉ እኮ ሌላ ወገን አያስፈልግም። በዚህ ጊዜ ገሌ እንዲጥሷል ምናምን ለማን ኮምፕሌን እንደሚያደርጉ ሁሉ አለው ስርዓት ስምምነቱ። የጋራ ኮሚቴ ነገርም አላቸው። ከዛ ሲያልፍም እስከ አፍሪካ ዩኒየን ድረስ የሚሄድ የተጠያቂነት ስርዓት ዘርግተናል ነው የሚሉት አይደል? ከማንም በላይ መሬት ላይ እነሱ ነው መተዋወቅ ያለባቸው። አንዱ ሌላኛውን ላይ የሚሰራው ሴራ ወይም ተንኮል ካለ እርስ በርስ ነው መጀመሪያ የሚተዋወቁት ብዬ ማምነው። ስለዚህ ኮምፕሌን ባደረጉ ሰዓት የሚፈታ ስርዓት አበጅተው ነው የተፈራረሙት። ያንን ሁሉ ስቴፕ አልፎ ተመልሶ ይፈነዳል የሚል ስጋት የለኝም። ለምን እስከዛሬ ያደረሱት ጥፋት ይበቃል አይደል? አለመጠየቃቸው በራሱ ኮስ ብሌሲንግ አለ። የተጠያቂነት ስርዓት ምናምን ይላል። ግን እኔ በዛ መንገድ እኛ የምናስበው አይነት የጦር ወንጀል እና በሰብአዊነት ላይ የተፈጸመ ጥቃት ተጣርቶ ከሁለቱም ወገን ፍትህ ይገኛል ብዬ አላስብም።
እዚህ ጋር እንደውም የስምምነቱ ትልቁ ክፍተትና ችግር አድርጌ የማስበው ተጠያቂነትን አድበስብሶ ማለፉ ነው። ተጠያቂነትን ለራሳቸው መልሶ መስጠቱ ነው ልክ ያልሆነ የሚመስለኝ። ስቲል ግን ከነሱ መጠያቂ ይልቅ እኔ የሚያሳስበኝ የሚያደርሱት እልቂትና ጥፋት መቆሙን ነው እንደ ትልቅ አቺቭመንት መውሰድ ያለብን። ምክንያቱም እንበልና ከእገሌ የሚባል ባለስልጣን ከመንግስት ወገን፣ እገሌ የሚባል ባለስልጣን ከቲፒኤልኤፍ ወገን ወንጀለኛ ተብሎ አይሲሲ ስለቀረበ የትግራይ ህዝብም የኢትዮጵያ ህዝብም የሚያገኘው ምንም ነገር የለም ፍትህ መረጋገጡ ካልሆነ በስተቀር። የምንኖረው ደግሞ ፍትህ ባልተረጋገጠበት ሀገር መሆኑን መርሳት የለብንም። ስንት ብዙ የምናጣቸው የተቸገርንባቸው ጉዳዮች ባሉበት ሁኔታ እዚህ ላይ ብቻ አክርረን ተጨማሪ ጥፋት ማለት ራሳቸውን ፕሮቴክት ለማድረግ ሲሉ ስቲል ጦርነቱ እንዲቀጥል ነው የሚያደርጉት። ሁሌ ስናገር ሰምተኝ ከሆነ ተጠያቂነት ይቆየን ነው ምለው። ምክንያቱም ተጠያቂ ትሆናላችሁ በተባሉ ቁጥር ጦርነቱ እንዳይቆም የማድረግ ቴንደንሲ ነው የሚያሳዩት ሁለቱም ወገን። ለምን ማንም ራሱን አሳልፎ መስጠት አይፈልግም። እና ይሄ ነገር ላላ ማለቱ ይመስለኛል ቶሎ እንዲስማሙም ያረጋቸው። አሁን ፈረንጆቹ በፊት በሚያደርጉት መንገድ በገለልተኛ ወገን ተጣርቶ ምናምን የሚል ይግባበት ቢባል ኖሮ ተፋርሰው ነበር የሚለያዩት። እና ለኔ ደግሞ ከተጠያቂነቱ በላይ ሞር ኢምፖርታንት ቀጣዩ ሰው አለመሞቱ ነው። ለመናገር ስንል መናገር ቀላል ነው። የተናገርነው ተግባራዊ ይሆናል ወይ ነው ጥያቄው። እሺ ምን ይሆን ነው ጥያቄው። እሺ የማይተገበር ነገር ዝም ብለህ ፍትህ መስፈን አለበት ምናምን ትርጉም አልባ ነው ለኔ። እሺ በማን ነው ፍትህ የሚተገበረው? በቲፒኤልኤፍ ነው? በብልጽግና ነው? በማን ነው ፍትህ የምታገኘው? እስቲ ንገረኝ። ሁለቱ እኮ በገለልተኛ ወገን ቢጣራ ተጠያቂ የሚሆኑ አካላት ናቸው። በማን ነው እንዲጠየቁ የምትፈልገው? ሪሊ ፍትህ የምትፈልግ ከሆነ ለኔ ፍትህ ማለት የኢትዮጵያ ህዝብ በደንብ ተደራጅቶና ተዘጋጅቶ ያውን ባሉት አነስተኛና ጥቃቅን ፓርቲዎች ሳይሆን ሪሊ ሪፕሬዘንት በሚያደርጉት ሰዎች ተደራጅቶና ተመርቶ በካርድ ካሰናበታቸው ትክክለኛው ፍትህ ለኔ እሱ ነው። ብልጽግናንም ቲፒኤልኤፍንም ነው ማሰናበት ያለበት። ያን ጊዜ ነው ትክክለኛ ፍትህ ለኔ። አለበለዚያ ሁለቱን ስልጣን ላይ ያስቀምጠህ ፍትህ ከማን ነው የምትጠይቀው? ምን ማለት ነው? ወይስ ዓለም አቀፍ ሶሳይቲው ተጠያቂ ትሆናላችሁ እያለ እያስፈራራቸው ጦርነቱ እንዲቀጥል ነው የምትፈልገው? የማን ፍትህ ነው የምትጠብቀው? ፍትህ የምትፈልግ ከሆነ ተደራጅና ሁለቱንም በካርድ አሰናብታቸው አለቀ። እኔ እንደዛ ነው ማምነው። እኛ ላይ ይብቃ ከዚህ በኋላ እንዳይቀጥል የምንፈልግ ከሆነ እና ተጠያቂ የምታደርጋቸው ከሆነ በካርድ ቅጣቸው ነው።